እሺ ሰላም ውድ የተከበራችሁ የቢኬ ትሬደርስ ዩቲዩብ ቻናል ቤተሰቦች እንግዲህ ዛሬም በመጀመሪያ የዊክሊ ጎልድ ዊክሊ ባክቴስት አናሊሳችን ተመልሰን ተገናኝተናል። በዚህ የጎልድ ዊክሊ ባክቴስት አናሊሳችን እንግዲህ የምናየው የጎልድን ሳምንታዊ ሙቭመንት እና በቀጣይ ሳምንት የሚመጣውን ማርኬት ሙቭመንት ኤክስፔክት እናደርጋለን። እንግዲህ እሺ አሁን በመጀመሪያ እንግዲህ ይህንን ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ እና ይህን ቻናል ደግሞ ሰብስክራይብ በማድረግ ጀምሮ በቪዲዮ መጨረሻ ላይ የምሰጣችሁ $1000 ፈንድ አካውንት ፍሪ ፈንድ አካውንት ስላለ ይህን ባክቴስት ከጨርስን በኋላ ወደ መረጃው እንሄዳለን። ስለዚህ እናንተ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሮ ያላችሁን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልን። አሁን በቀጥታ ወደ አናሊሲሱ እንሄዳለን። በመጀመሪያ እንግዲህ ስናይ ጎልድ ዋን ዴይ ታይም ፍሬም ላይ እናደርገዋለን። እኔ ዴይ ትሬደር ስለሆንኩኝ ዋን ዴይ እና ዋን አወር ነው በብዛት የምጠቀመው። ስለዚህ ወደ ዋን ዴይ እንሄዳለን። ከዛ ሲቀጥል ዋን ዴይ ታይም ፍሬም ላይ ካደረግነው በኋላ ዋን ዴይ ታይም ፍሬም ላይ ያለውን የሳምንታዊ የጎልድ ጸባይ እናያለን። ይሄ ሳምንታዊ የጎልድ ጸባይ ስናይ በመጀመሪያ ጎልድ እንደምታዩት እንግዲህ በዚህ ሳምንት የተወሰነ አፕ የሆነ ትሬንድ ወይም ደግሞ አፕ ሙቭመንት አለው። ለምሳሌ እዚህ ጋር ስታየው ይቺን ስታየው እዚች ጋር አሁን ለምሳሌ ይህንን ፌቨሪ ጋፕ ተች ካደረገ በኋላ ጎልድ ወደ ላይ ቡሊሽ ማርኬት ነው የመጣው። ይሄ ደግሞ ሰፖርት እና ሬዚስታንት ሌቭሉን ለማየት እንችላለን። አሁን ለምሳሌ ሰፖርት ሌቭሉ ካያችሁት እዚህ ጋር ነው። ሶስት ሄዶችን ሰርቷል። ሶስት ሄዶችን ተቻርግቶ ነው የመጣው። ዊክሊ ሬዚስታንት ሌቭሉም ደግሞ ይኸውና ከታች እንደምታዩት ሶስት ሾልደሮችን ሪትሬስ የተደረጉ ሶስት ሾልደሮችን ተቻርግቶ ነው የተመለሰው። እዚህ ጋር እንደምታዩት እንግዲህ ጎልድ የተወሰነ ሃይ ሙቭመንት አለው በዚህ ሳምንት እንደምናየው። ሲቀጥል ደግሞ ጎልድን በምናይበት ጊዜ አሁን ወደ አናሊሲሳችን ስንሄድ እዚህ ጋር ስታዩት በዋናነት በጣም ሃይ የሆነ ዋን ዴይ እንትን አለበት። በጣም ሃይ የሆነ ዋን ዴይ ፌር ቫሊ ጋፕ እዚህ ጋር ተፈጥሯል። አሁን በጣም ይቅርታ እንግዲህ ኔትወርክ እያስቸገረኝ ስለነበረ ነው። ስንመለስ አሁን ወደ አናሊሲሳችን እዚህ ጋር ዋን ዴይ በጣም ሃይስት ፌር ቫሊ ጋፕ እዚህ ጋር ተፈጥሯል። ሃይ ቡሊሽ ማርኬት መጥቶ ስለነበረ እዚህ ጋር ደግሞ ስሪ ቡሊሽ ኤሌፋንት ካንድሎች ሲፈጠሩ እንደምታዩት እዚህ ጋር ሪትሬስ ለማድረግ አልቻለም። ቀጥታ ስዊንግ ሃይ ነው የመጣው። ስለዚህ ሰዓት ላይ ደግሞ ፌር ቫሊ ጋፕ እዚህ ጋር ፈጥሮ ነው ተመልሶ የወጣው። ስለዚህ ወደ ፎር ሀወር ደግሞ ታይም ፍሬም ዝቅ እያለን ቀጥታ ወደ ዋን ሀወር ከምንሄድ ወደ ፎር ሀወር ታይም ፍሬም እንሄድ። ስለዚህ ጎልድ በዚህ ሳምንት ሊሆን የሚችለው የተወሰነ ኪ ሌቭሎችን ወደ ላይ አፕ ትሬንድ ሄዶ ተመልሶ ሪትሬስ ያደርጋል ብለን እንገምታለን። እንደ ሃየር ታይም ፍሬም አናሊሲስ እዚህ ጋር ያለውን ዋን ዴይ ፌር ቫሊ ጋፑን ተች ያደርጋል። ከዛ ሲቀጥል እዚህ ጋር እንዳያምታታችሁ አንደኛ እኔ ኢንዲኬተር ስለምጠቀም ነው ማለት ስራ ለማቅለል ኢንዲኬተር ስለምጠቀም ነው። እዚህ ጋር እነዚህ ሰማያዎቹ እንትን ናቸው፣ ኦርደር ብሎኮች ብሬከር ብሎኮች ናቸው። እነዚህ ሰማያዎቹ የምታያቸው ብሬከር ብሎኮች ናቸው። ቡሊሽ ብሬከር ብሎክ ነው ሰማያዊ የምታዩት ማለት ነው። እዚህ ጋር ግልጽ ለማድረግ ያክል ስንሄድ ሰማያዎቹ ቡሊሽ ኦርደር ብሎኮች ናቸው። ቡሊሽ ኦርደር ብሎኮች ናቸው። እንደገና ደግሞ ጥቁር ካያችሁ ደግሞ እነሱ ደግሞ ቤሪሽ ኦርደር ብሎክ ነው። እንደገና ደግሞ ወደ አረንጓዴ የሚጠጋ ውሃ ሰማያዊ ነገር ከሆነ እሱ ደግሞ ብሬከር ብሎክ ነው። ማስመርም ምንም አይጠበቅብንም ማለት ነው። አሁን ወደ ቀጥታ ወደ ስራችን ሄድ። እዚህ ጋር ስናይ ደግሞ ፎር ሀወር ቻርት ላይ በምንመጣበት ጊዜ ሙቪንግ አቬሬጁ ስናየው ሙቪንግ አቬሬጁ ምን ያሳየናል? ሴል ያሳየናል። ምክንያቱም እዚህ ባይ ያሳየናል። ምክንያቱም እዚህ ጋር ክሮስ አርግቶ ተመልሶ ወጥቷል። ክሮስ አርግቶታል። እዚህ ጋር ሙቪንግ አቬሬጁ ሪቨርስ ነው። በቃ ባዩ ከታች ካለ ወደ ላይ ይወጣል። ሴሉ ከታች ከሆነ ደግሞ ከታች ከሆነ ሴሉ ወደ ላይ ይወጣል። እንደገና ደግሞ ባዩ ከታች ከሆነ ወደ ላይ ይወጣል። ሴል ከላይ ከሆነ ደግሞ ወደታች ይወርዳል ማለት ነው። እዚህ ጋር እንደምታዩት እንግዲህ ሴል ከታች ነው ያለው፣ ስለዚህ እየወረደ ነው ያለው። ሙቭመንቱ እዚህ ጋር ክሮስ አርግቶታል። እዚህ ጋር ደግሞ ባዩ ከታች ነው ያለው፣ ስለዚህ ሙቭመንቱ ወደ ላይ ነው የሚሆነው ማለት ነው። በቃ ኢንቨርስ ነው የምታደርጉት። የአረንጓዴው መስመር እኔ አረንጓዴው ቡሊሽ ነው፣ ወርቃ ምንድነው ብርቱካናማ የሚመስለው ደግሞ ቤሪሽ ነው።
ስለዚህ ይሄ አረንጓዴው ካንድል ወይም ደግሞ የቡሊሹ ካንድል ከታች ከሆነ ማርኬቱ ይወጣል። ደግሞ ይሄኛው የቤሪሹ ካንድል ደግሞ እዚህ ጋር የምታዩት የቤሪሹ ካንድል ደግሞ እሱ ደግሞ ከታች ከሆነ ማርኬቱ እየወረደ ነው ማለት ነው። እዚህ ጋር ክሮስ ኦቨር አደረገ፣ ዳውን ወረደ። እዚህ ጋር ብሬክ ኦፍ ስትራክቸር ሰርቶ ሁለት ብሬክ ኦፍ ስትራክቸር ወረደ። ነገር ግን አሁን ድጋሚ ክሮስ ሊያደርገው እያለ ነው። እንደምታዩት እዚህ ጋር ሞርኒንግ ስታር ሰርቶ ወደ ላይ እየተመልሶ እየወጣ ነው ማርኬቱ። ከዛ በኋላ ተመልሰን ወደ ዋን ሀውር ታይም ፍሬም ዝቅ እንላለን። ዋን ሀውር ታይም ፍሬም ላይ ዝቅ በምንልበት ጊዜ እዚህ ጋር ፎር ሀውር ታይም ፍሬም ላይ ክሮስ ሊያደርግ ነው ያለው። ነገር ግን እዚህ ጋር ዋን ሀውር ታይም ፍሬም ላይ እንደምታዩት ክሮስ አርግቶታል። እዚህ ጋር ሙቪንግ አቬሬጁ ክሮስ ተደርጎ ማርኬቱ ተገልብጦ ወደ ላይ ይወጣ ነው። ደግሞ እንደዚህ ሲወጣ ደግሞ ሃይ ቡሊሽ ኤሌፋንት ሰርቷል። እንደገና ደግሞ እዚህ ጋር ፌር ቫሊ ጋፕ ፈጥሯል። ሲቀጥል ደግሞ እንደምታዩት ሴል ሳይድ ኦርደር ብሎክ እዚህ ጋር ፈጥሯል። ሴል ሳይድ ኦርደር ብሎክ እንደምታዩት ዋን ሀውር ላይ እዚህ ጋር ሴል ሳይድ ኦርደር ብሎክ ፈጥሯል። ይሄ ወደ ሎወር ታይም ፍሬም ላይ ስንሄድ ሊጠፋብን ስለሚችል እንሳልበትና እንመለስ። እዚህ ጋር እንደምታዩት ደግሞ ቤሪሽ ኤሌፋንት ተፈጥሯል። እንደገና ደግሞ ፌር ቫሊ ጋፕም ተፈጥሯል እዚህ ጋር እንደምታዩት። ከዛ አሁን ደግሞ ተመልሰን ወደ 50 ሚኒት ታይም ፍሬም እንሂድ። ማርኬቱ እንደምታዩት ይህንን ይመስላል። እዚህ ጋር ያለውን ኦርደር ብሎክ ተች ሳያደርግ ነው ይቅርታ፣ ኦርደር ብሎክ እዚህ ጋር ያለውን ኦርደር ብሎክም ሆነ እንትን ፌር ቫሊ ጋፑን ተች ሳያደርግ ነው ተመልሶ የወጣው። ስለዚህ አሁን ወደ 50 ሚኒት ስንወርድ ሌላ ነገር እናገኛለን። እንደምታዩት እዚህ ጋር ደብል የሆነ አንድ ፌር ቫሊ ጋፕ አንድ ኦርደር ብሎክ አለ። እዚህ ጋር እንደምታዩት አንድ ፌር ቫሊ ጋፕ አንድ ኦርደር ብሎክ አለ። እዚህ ጋርም ደግሞ እኛ ሎኬት ካደረግንበት በላይም ሌላ 50 ሚኒት ሴል ሳይድ ኦርደር ብሎክ አለ። እንደገና ደግሞ እቺ 50 ሚኒት ሴል ሳይድ ኦርደር ብሎክ ደግሞ ከማን ጋር ተች ተደርጋለች? ከባይ ሳይድ ሊኩዊዲቲ ጋር ተች ተደርጋለች። ይሄ ደግሞ ስሞለስት ታይም ፍሬም ላይ ማርኬቱ ወደዚህ እንዲሳብ በጣም አትራክት ያደርገዋል፣ ወይም ደግሞ ማርኬቱ ወደዚህ ሌቭል በደንብ እንዲመጣ ያደርገዋል። ምክንያቱም አንደኛ ነገር ካያችሁ በጣም ብዙ ኦርደር ብሎኮች ተደራርበዋል። ሲቀጥል እዚህ ጋርም ባይ ሳይድ ሊኩዊዲቲ አለች። ቀይቾት እዚህ ጋር ዙም አርግታችሁ እዋት እናንተ ወይም ደግሞ ቆላ ሳያችሁ እዚህ ጋር እቺ ሌቭል ላይ ካያችሁት ባይ ሳይድ ሊኩዊዲቲ አለ። ምን ስሞለስት ታይም ፍሬም ወይም ደግሞ 50 ሚኒት ባይ ሳይድ ሊኩዊዲቲ አለ። ሲቀጥል ደግሞ ይሄ ባይ ሳይድ ሊኩዊዲቲ እዚህ ጋር እንዳለ ሲቀጥል ደግሞ እዚህ ጋር ዋን ሀወር ኦርደር ብሎክ አለ። 50 ሚኒት ኦርደር ብሎክ ደብል ተፈጥሯል። እንደገና ደግሞ ባይ ሳይድ ሊኩዊዲቲም ደብል አለ። ስለዚህ ማርኬቱ ምን ሊያደርገው ይችላል? በሁለቱ ፌር ቫሊ ጋፖች ከሁለት አንዱ ሃይ ቮሊዩም ያለው ይሄኛው ነው። ስለዚህ ይሄኛው ፌር ቫሊ ጋፕ ነጥሮ ወይም ደግሞ እዚች ፌር ቫሊ ጋፕ ላይ ቡስት አርግቶ ማርኬቱ ተመልሶ ሊወጣ ይችላል ብለን ኤክስፔክት እናደርጋለን። ስለዚህ ምን እናደርጋለን? ይህንን በፌብ ሪትሬስመንታችን ወይም ደግሞ በፊቦናቻችን ስናደርገው እንደምታዩት እዚች ላይ ፈርስትሊ ምን አለ? ቡስት አለ። ወይም ደግሞ ማርኬቱ በአብዛኛው ተች እያደረገ የሚመለስበት ወይም ደግሞ ሪቴስት እያደረገ የሚመለስበት ፕሌስ ስለሆነ እዚህ ጋር ምን አለ? ቡስት አለ። እንደምታዩት ቡስት እዚህ ጋር አለች። ሴንተር ላይ እናርጋት ትንሽ ነታይ ሚድል ትሆንና እዚህ ጋር አንድ ቡስት አለ። ሲቀጥል ደግሞ ሁለቱ ደግሞ ምንድናቸው? የማርኬቱ ስቶፕ ሎስ ወይም ደግሞ የማርኬቱ በቃ ፋይናል ተች የሚባሉት ናቸው። ማለት ከዚህ በታች ማርኬቱ ብዙ ጊዜ አይወርድም። አቨሬጅሊ ወደ 86% አካባቢ ማርኬቱ ከዚህ በላይ አይወርድም። እዚህ ጋር እናስተካክለዋለን ማለት ነው። ይቅርታ ቆይ፣ እዚህ ጋር ማርኬቱ እናስተካክለዋለን። ስለዚህ ማርኬቱ እቺን ቡስቷን ተች አርግቶ ይወርዳል። እቺን ቡስቷን ለመንካት ወይም ደግሞ ቡስት ሌቭሏን ከነካት በኋላ ይሆና እንደምታዩት ሙቪንግ አቬሬጁ እዚህ ጋር ምን አርግቷል? ክሮስ አርግቷል። ሙቪንግ አቬሬጃችሁን ደግሞ ስታስተካክሉ ላሳያችሁ። ኤምኤ ክሮስ የሚባል እንትን ነው እኔ የምጠቀመው። ኤምኤ ክሮስ የሚባለው ሾርት የሚሆን 9 ላይ አርጉት፣ ሎንግ የሚሆን ደግሞ 18 አርጉት፣ እጥፍ እንዲሆን ማለት ነው። ክሮስ ያደረገበት ሌቭል ላይ ነው ቡስት ሌቭል የሆነው አይታችሁታል አይደል? ከዛ ሲቀጥል ደግሞ ፋይናል ቡስት የሚሆነው ደግሞ እንደምታዩት የሆነ ስዊንግ ወይም ደግሞ ቤንድ ያደረገበት ፕሌስ ላይ ነው የሆነው እንደምታዩት። ከዛ ማርኬቱ ምን እንጠብቃለን? እኛ ምን ኤክስፔክት እናደርጋለን ማለት ነው። ምን ኤክስፔክት እናደርጋለን? ማርኬቱ ከዚህ ይመጣል። እቺን ቡስት ሌቭል ተች ያደርጋታል። ተመልሶ ይህንን ነክቶ ሴል ሳይድ ሊኩዊዲቲ አለች እዚህ ጋር እንደምታዩት 50 ሚኒት ላይ ይህንን ነክቶ የሆነ ነገር ወይም ደግሞ የሆነ ፌር ቫሊ ጋፕ እዚህ ጋር ይፈጥራል። እሱን ነክቶ
ሊወርድ ይችላል ብለን እኛ ኤክስፔክት እናደርጋለን ማለት ነው። ስለዚህ እኛ ኢንትሪያችንን 50 ሚኒት ኢንትሪያችንን የማንዴይ ማርኬታችን ላይ የቱ ጋር እናስቀምጣለን ማለት ነው። 50 ሚኒት እንትናችንን ማርኬቱ ተመልሶችን ቡስት ሌቭል እስኪነካልን ድረስ እናደርጋለን። ከዛ በኋላ ስቶፕ ሎሳችን እዚች ሴልስ ሳይድ ሊኩዊዲቲ ወይም ደግሞ ከእሷ ትንሽ ዝቅ እናደርጋታለን 50% ወይም ደግሞ 0.5 እናደርገዋለን። ከዛ በኋላ ግን ፕሮፊታችንን የት ድረስ እናደርገዋለን? ወይዚኛው በቃ እናንተ የተመቻችሁ ላይ አድርጉት። ነገር ግን ትንሽ ዝቅ ልበል፣ እዚች ኦርደር ብሎክ አባቭ ድረስ እናደርገዋለን ማለት ነው። ማርኬቱ ምናልባት እዚች ጋር በቻርት ፓተርን ሃይስት ሊወርድ ይችላል። ይህን ቻርት ፓተርን የሰሩ ሰዎች ትሰሩታላችሁ ብዬ አስባለሁ። የዛሬው የጎልድ ዊክሊ አናላይሲሳችን ይህንን ይመስላል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ይህን ቻናል ላይክ ማድረግ እንዳትረሱ። ይህን ቪዲዮ ላይክ አድርጉት። ምክንያቱም ቴሌግራም ላይ ይሄ ቪዲዮ 100 በላይ ወይም ደግሞ ከ200 በላይ ላይክ ከደረሰ ቴሌግራም ላይ የምን እልክላችኋለሁ $1000 ፈንድድ አካውንት። ይህ ፈንድድ አካውንት በነፃ ነው። በእኔ ኢንቪቴሽን ሊንክ አስገባችኋለሁ። በሰው ኢንቪቴሽን ስትገቡ ነው። አዲስ እንትኖች ናቸው፣ ዌብሳይት ናቸው የጀመሩት። የሲዝኗ ላይ $100 ነው ፕሮፊት የሚጠበቅባቸው። ሲዝን 2 ላይ ደግሞ $50 ነው ፕሮፊት። ያው ሁለቱም ላይ እንትን አላቸው። ስቶፕ ሎስ ወይም ደግሞ ማክሲመም ዳውን ሎሳቸው $100 ነው። ዴሊ $50 ነው እንትናቸው ሎሳቸው። ሩልና ሬጉሌሽናቸውን አጠቃላይ ሁሉንም እልክላቸው ኢንቪቴሽን። እናንተ ብቻ የሚጠበቅባቸው ኬዋይሲያቸውን ቬሪፋይ አድርግታችሁ ስታርት ቻሌንጅ ብላችሁ $1000 መግዛት ነው። እንደገና ደግሞ ኩፖኖች የሚሰጣቸው 3 ኩፖኖች በዛ ላይ በእኔ በሰጧችሁ ሊንክ ስትገቡ የ50%፣ 25% እና 10% 3 ኩፖኖች ይሰጣችኋል። እነዚህ ኩፖኖች የሚያገለግሏችሁ የ50%ቱ ከ100,000 እስከ $200,000 መገዙ ከሆነ ነው። የ$200,000 በዛ ኩፖን በ50%ቱ $305 መግዛት ትችላላችሁ። 2 ሲዝን አላቸው። ሁሉም ባለ 1 ሲዝንም እንደተመቻችሁ ማድረግ ትችላላችሁ ማለት ነው። ስላዳመጣችሁ አመሰግናለሁ። ይመቻችሁ። መልካም የትሬዲንግ ሳምንት ይመኝላችኋለሁ። ቻው